እሺ ዛሬ እኔ ተሸንፌ መጣሁኝ ወንድ ልጅ ሁኚ ግርሽ ስር ወድቄ እንደዛ ተሸንፌ በነበረበት ሰዓት ታዲያ የት ነበርሽ? ለገው ነገር ቢፈጠር እኔ አንቺ በሁለታ ታስረሽ ከኔ ጋር እንድትሆኝ አልፈልግም። አብሮ አደጌ ነሽ። ከቃቃ ሚስትነት ጀምሮ ያኔ የምወድሽ አፍቃሪሽ ነኝ። እወድሻለሁ፣ አፈቅርሻለሁ እያልኩ እስከዛሬ ስጨቀጭቅ የነበረው ለማትረጂኝ ሰው ነው። ኑር ኑር እኮ ሞት ነበር። ባንተ እኮ ነው ዛሬ እዚህ ቆምኩት አይደል? ላቤል ምሰራውን ስራ እያየህ ነው አይደል? በቃ እኔ አልፈልግም እያልኩሽ ነው። በቃ ከዚህ በኋላ ዘይብዬ ነግሬሽ ነበር አይቼ ላድነው ፍቅሮችን እንዳይሞት ፈርቼ ሳምሜያለሁ ለፍቻለሁ ራስን ፈርቼ ይህን ነው ፈርቼ ሳምሜያለሁ ደክሜያለሁ ራስን ሰላም እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። አብዛኞቻችሁ በውስጥም ኮሜንት ላይም ስትጽፉልኝ ነበረ ምን አጋጠመ ወንድማችን እያላችሁና እግዚአብሔር ያክብርልኝ በጣም ነው የማመሰግነው። ያው ዛሬ በጣም ደህና ነኝ፣ እጄም ተፈቶልኛል፣ አንገቴም ደህና ነኝ። ወደ ዛሬ ጉዳይ ስመለስላችሁ ያው ሰሞኑን እየተፈጠረ ያለውን ነገር አይታችኋል መቼምና እኔ እውነቱን ስነግራችሁ ከአቅሜ በላይ ነው ብዙ ነገር በቃ ማለት ለሄደን እኔ በጣም ብዙ ነገሮችን አድርጌያለሁ፣ ብዙ ነገሮችን ከፍዬላታለሁ። እሷ ሳታውቅ በዙሪያዋ በጣም ብዙ ነገሮችን ሳደርግ ነበር የኖርኩትና እናንተም እንደምታውቁት ወንድ ልጅ ነኝ እዚህ ጋር እንደዛ እያለቀስኩ ምለምናት ስለምወዳት ስለማፈቅራት ነው እንጂ በዚህ ልክ እኔ ምንም የተለየ ህመም ቤተሰቦቼም እንደሚሉት መተት አስደርጋብኝ ምናምን ነገር አይደለም። በቃ እኔ ስለወደድኳት ስላፈቀርኳት ነው እንጂ እኔንም የሚወዱኝ የሚያፈቅሩኝ እንደዚህ እያለቀሱብኝ ያሉት ሰዎች አሉና አንዳንዴ ሳስበው የነሱም እንባ ይመስለኛል እሷ እንደዚህ እንድትሆንብኝ ያደረጋትና ሴቶች ትንሽ አስቸጋሪ ጸባይ ያላችሁ የሚወዳችሁን ሰው የሚያፈቅራችሁን ሰው መንከባከብ አትችሉበትም። ይልቁንስ የሚመታችሁን የሚደበድባችሁን ሰው ትመርጣላችሁና ያን ነገር ነው እያየሁባት ያለሁትና እኔ እሷን እዚህ ጋር በመጥፎ ነገር መግባት አልፈልግም። በቃ እኔና እሷ መለየት ካለብንም በሰላም መለየት ካለብን እንለያያለን እንጂ የማይሆን ነገር ውስጥ ገብተን እንለያያለን ብዬ አልፈልግም። በቃ ነገ ከነገ በኋላ ሰዎች ነንና የምንገናኝበት ነገር ሊኖር ይችላል። ያ ቀንም ሲመጣ በሰላም ያኔ እንደዚህ አድርገኝ እንደዚህ አድርገሽ መባባል አልፈልግም። በቃ እንደ ትልቅ ሰው ተነጋግረን ያለንን ችግር መፍታት ነው የምፈልገውና ትላንትና በተፈጠረው ቪዲዮ እውነት ለመናገር ኤደን መስማት አይደለም እኔ እንዴት ብዬ ልንገራችሁ መጠርጠር የሌለባትን ነገር አቤል ነግሯታልና በጣም ነው ያናደደኝ። እኔ መቼውንም እነግራታለሁ አይደለም በቃ ላስበው የማልችለውን ነገር ነው የነገራትና ምን አለ መሰላችሁ አሁን አንዳንዴ እኔና እሷ በእንደዚህ አይነት ሁኔታ ውስጥ እያለን እንደዚህ አይነት ውለታ የሚያስይዝ ነገር መስማት የለባትም። በቃ እሷ ይሄን ነገር ሰማች ማለት እሱ ለኔ እንደዚህ ያደረገልኝ የሚለው ነገር ውስጥ አይገባና እኔ በስነ ስርዓት በፍቅር የጠየኳት ልጅ ውለታ ስላደረኩላት እሱ ያኔ እንደዚህ አድርጎልኝ ብላ በውለታ እንድትታሰር አልፈልግም። መሆንም ስለሌለበት እኔን ከወደደችኝ በእኔነቴ እንድትወደኝ ነው እንጂ የምፈልገው ያሬድ ያኔ እንደዚህ አድርጎልኛል እንደዚህ ሆኖልኝ እንደዚህ ተፈጥሮ ምናምን እንድትለኝ አልፈልግም። በቃ በጭራሽ እንዲፈጠር የማልፈልገው ነገር ቢኖር ይሄ ነበረ። ያም ደግሞ ሆኗል። አቤል በጣም ያናደደኝ ጠርቻለሁ። ሲመጣ በደንብ ማውራት አለብን። ረዴት ያልነገራትን ነገር እሱ መናገሩ በጣም አናዶኛል። አውቃለሁ ለኔ ብሎ ነው እሷ ጋር ያለኝን ነገር እንዲስተካከል ፈልጎ እንደሆነ ይገባኛል። ግን መናገርም ካለብኝ እኔው ራሴ እናገራለሁ እንጂ እሱ መናገር አልነበረበትም። በቃ ይሄ የኔ ጉዳይ ነው። በቃ እኔ መናገር ያለብኝ በቃ የተለየ ነገር ያልነበረውም። ግን እሱ ያን ነገር መናገሩ በጣም አናዶኛል። በዚህ አጋጣሚ ረዴት ይሄን ሁሉ ጊዜ ሚስጥሩን ደብቀህ ሳትነግራት ምንም አይነት ነገር እንዳጠረጥር ብዬ የነገርኩህንም ነገር ስላልተናገርክ እኔ በጣም ነው የማመሰግነው ረዴት። ያው ያንተ ውለታ አለብኝ። እሱን ወደፊት እንግዲህ እንዴት እንትን እንደምላ አላቅምና በጣም ነው የማመሰግነው ይሄን ነገር ስላደረክልኝም። ያው አሁን ላይ ሁሉንም ነገር እሱ አውቃለችና ማወቁ አሁን ለኔ ምንም የተለየ ነገር የሚፈጥረው ነገር የለም እውነቱን ለመናገር። ምክንያቱም አንዴ እኔ ወስኛለሁኝ ከዚህ በኋላ ኤደን ጋራ ምንም አይነት ነገር እንዲኖረን አልፈልግም። በቃ የማልፈለግበት አይነት ቦታ ላይ መገኘትም አልፈልግም። እሷም ደግሞ የራሴን ጊዜ ማሳለፍ የራሴን ነገሮች ማስተካከል አለብኝ ብላ ስላሰበች ይሄን ያክል ልረብሻት አልፈልግም። ወንድ ልጅ ነኝ፣ አፈቅራለሁ፣ ወዳለሁ። ከዛ ውጪ የተለየ ነገር የለም። እሷም ደግሞ የምትረዳኝ ከሆነ ደስ ይለኛል። ብትረዳኝና ነገሮችን አስተካክለን ከዚህ በፊት እንዳያችሁት ነገሮችን አንድ ላይ የምንሆንበትን ነገር ተመቻችቶ አንድ ላይ ብንሆን ደስ ይለኛል። ግን ያልሆነም ካልሆነ ደግሞ በግድ ሙጥኛ አይባልምና ሁላችንም የየራሳችን መንገድ አለን። እሷም መንገዱን እንግዲህ ፈጣሪ ጨርቅ ያርግላት።
ቀጣይ እንግዲህ የምታገኛቸውን ሰዎች አሪፍ ነገር እንደሚገጥማት ተስፋ አደርጋለሁ። እኔ ጋር ብትሆን እንደዚህ አደርግልሻለሁ ምናምን ብዬ አሁን እዚህ ጋር መናገር የምፈልገው ነገር የለም። ዞሮ አቤል መጥቷል። እስኪ ከሱ ጋር ያለውን ነገር እናወራለን። እንዴት ነህ? አለን አማን አለን። ያው ሰላም በላቸው እስኪ መጀመሪያና። ሰላም እንዴት ናችሁ? ያው ዛሬ የጠራው ነገር ትላንትናም ተጨቃጭቀንበታል ቤተሰብ፣ ግን ያው እናንተም ጉዳዩን ማወቅ አለባችሁ ብዬ ስለማስብ እናንተም እያያችሁት ስለሆነ ይሄን ነገር እያንዳንዱን ነገር እሱም ደግሞ ለምን ያን ነገር እንዳደረገው በግልጽ እንዲነግረኝ ይፈልጋሉ። ያው ለኔ ብሎ እንዳደረገው አውቃለሁ፣ ግን አንዳንዴ የራሳችሁ መናገር ያለባችሁን ነገር ሌላ ሰው መናገር የለበትም። በቃ የራሳችሁ ሚስጥር እስከሆነ ድረስ ያን ነገር ራሴና ራሴ ብቻ ነኝ መናገር ያለብኝ። ምክንያቱም የራሴ ጉዳይ ነው። ከሄደንም ጋር ያለኝን ጉዳይ ራሴ ነኝ መፍታት ያለብኝ። እሱ መሀላችን ገብቶ ነገሮችን ለማስተካከል እየሞከረ ነበር። አዎ፣ ግን ይሄ ደግሞ ቱማች እሱ መናገር ያልነበረበት ጉዳይ ነበር ያን ነገር የተናገረውና ይሄን ነገር ለምን መናገር ፈለክ? ለምንስ ተናገርክ? እኔ ባለ ጉዳዩ መናገር ካለብኝም ራሴ እናገራለሁ እንጂ አንተ ለምን ተነግራታለህ? ይሄ ነገር ምንም እኔም መናገር አልፈልግም ነበር። ተናገር ያለውም ገብቷል። እዛ ጋር እሱ ነበር መናገር የነበረበት ይሄን ነገር ብዬ ተናገር ያለው ነገር ግን የተናገርኩበት ምክንያት አንተም ቤት ሂደህ የምትሆነውን ነገር ስለማቅ ገባ አይደለ? ነገሮች እንዲስተካከሉ ስለምፈልግ ነው እንጂ አንተ እንትን እንድትል ምናምን እንደዚህ ይሄን ስሜት አቋል ገባ። እሱ ይገባኛል። አቤል እንደዚህ ያልከኝ እንደሆነ ይሄን ያክልም ጊዜ እሷን ሳይ እሷ ከሆነ ሰው ጋር ስትሆን የማይሆን ነገር ውስጥ ገብታ ሳያት ኤፍሬም ጋርም በቃ ስማቸውን መጥራት የማልፈልጋቸው አንዳንድ ሰዎችም ጋራ ሁና የማይሆን ነገር ሲፈጠር ቤት ውስጥ ምን ሰውን እንደነበረ ምን ሲፈጠር እንደነበረ ታውቃለህ። ያንንም ስለምታውቃለህ ግን በአንድ ቀን ውስጥ እንደዛ ከሆነ በአንድ ቀን ውስጥ ከሰው ጋር ከተጣላ ነገሩ በቀላሉ ሊመለስ እኔ እንዲቆርጥልኝ የራሴን ጉዳይ የራሴ መጨረስ ነበረብኝ። በቃ አንተ እዚህ ጋር መናገር ያልነበረብህን ትልቅ ሚስጥር ነው የተናገርከው። ልጅቷ ያኔን እንደዛ ሆስፒታል ኩርምት ብዬ ሌሊቱ ሙሉ አብሬያት ሳድር ዶክተሮችን እንደዛ አስተባብሬ ማድረግ ያለባቸውንም ነገሮች እንዲያደርጉ እነዛ ዶክተሮች እኮ እኔ ዩኒቨርሲቲ በነበርኩበት ሰዓት አብረውኝ የተማሩ ጓደኞቼ ናቸው። ለኔ ምንም ያን ነገር ማድረጋቸው በጣም ተራ ነገር ነው። ግን አንተ ያን ነገር መናገር እኔን በጣም ያስከፋኝ። እስከዛሬ ያደረከውን ነገር በሙሉ እንደራስዎ ሁላ ነው ያደረገኝና አይ እንደዛ እንዲሰማህ አይደለም ሲጀመርም የተናገርኩት ተናግሬያለሁ። በቃ እንዲሰማህ አይደለም የሁለታችሁን ሰላም ከመፈለግ አንተም ደግሞ ተጎርተህ ማየት ስለማልፈልግ እንደ ጓደኛ ተጎርተህ ማየት አልፈልግም። እሷም ያልሆነ ሙድ ውስጥ ስለነበረሽ እኔ እኮ አሁን ከዚህ በላይ እኮ ልጎዳ የምችልበት ምንም አይነት ምክንያት የለም። በቃ እኔ እስከዛሬ እሷን በጣም ሽሩሩ ብያታለሁ። አፍቅሬ ወድጄ በዚህ ልክ ራሱ እንደዚህ ያለቀስኩባት ሴት እንደሌለች ታውቃለህና እሷ ያንን ሰለማቅ ነው የምልህ ገባ አይደል? ከዚህ በፊት የነበረውን ያሳለፍከውን ነገር ሰለማቅ እንደ ቀላል ነገር ላይው አልችልም ገባ አይደል? እንደ ቀላል ነገር የሚታይም ነገር ደግሞ አይደለም። እዛ ጋር እሷ በቃ ደስ ብሎ የነበር እናንተ አንድ ስለነበራችሁ ፍቅር ሆናችሁ ሳይሆን ምናምን ነገር እንኳንም በቃ ሂጂ አናገርኩልህ ምናምን በሚል በጣም ደስ ብሎ የነበር ገባ አይደል? ነገሮች ተስተካከለ ብዬ ስላሰብኩኝ ማለት ነው። ነገር ግን ያ እንደጠበቅነው አልሄደም። ሲቀጥል ደግሞ ያልሆነ ሰዓት ላይ ነው መናገርም ካለበት በዚህ ሰዓት አልነበረ መናገር የነበረባት። ሲቀጥልም ደግሞ አንተ እንድትጎዳ ስለማልፈልግ ነው ባጭሩ። ወይኔ ዋነኛ ምክንያት የተናገርኩበት እንድትጎዳ ስለማልፈልግ ነው። ሁለታችሁም በቃ እሷም እውነቱን ማወቅ አለባት። በሌላ ሰው አንተ አድርገህ ሌላ ሰው አድርጎልኛል ብላ እንድታስብ አልፈልግም። አንተም ደግሞ እንድትጎዳ አልፈልግም ገባ አይደል? ይሄ ነው በቃ ዋናው ምክንያት የተናገርኩበት ፋሚሊ ይሄንን ነው። መናገር አልፈልግም ነበር። አይኔ ከዚህ በላይ ምንም ለምንበትም እንትን ምልበትም ምንም አይነት ምክንያት የለም። እንደዛ ለምን መጣሽ? ትናንትና አውርተን ጨርሰናል አይደል? አልፈልግም ከህይወቴ ይወጣልኝ ብለሽኛል እኮ አይደል? እሺ ይቅርታ እናውራ። እሺ ይቅርታ ለምን ጠራት? መነጋገር አለባችሁ። አቤል ያለንን ነገር ሄደን ይኸውልሽ ጨርሰናል አይደል? አንዴ ተነጋግረን ከዚህ በፊት ያለውን ነገር አውርተን ጨርሰናል። ከዚህ በኋላ ድጋሚ ለምንድን ነው እንትን የምትይኝ? አሁን ይሄን ስለሰማሽ ልብሽ ራርቶልኝ እንድትመጪ አልፈልግም። ሄደን እኔ ከዚህ በኋላ እኔና አንቺ ወደድኩሽ አፈቀርኩሽ ስልሽ የነበረበት ሰዓት አብቅቷል። በቃ እኔ ያኔ ወድጄሽ እንደዛ ሶንልሽ
ወደ እኔ መምጣት የምትችይበት በጣም ብዙ እድል ሰጥቼሽ ነበረ። ዛሬ ላይ ግን ይሄ ስለተፈጠረ እንድትመጪ ነው ምንም አይነት ምክንያት እንድትሰጪኝ አልፈልግም። ለምን ይቅርታ ማድረግልሽ? ላደረኩት ነገር ሁሉ ይቅርታ። ሁሉንም ነገር አላውቅም ነበር። አሁን ይሄን ስላወቅሽ ለምን እንደዚህ ትይኛለሽ? ማለት ይሄ ነገር ባይፈጠር እንደዚህ አትይኝም ነበር ማለት ነው። ኑር ኑሮ እኮ ሞት ነበር። በአንተ እኮ ነው ዛሬ እዚህ የቆምኩት አይደል? አቤል የምትሰራውን ስራ እያየህ ነው አይደል? ይሄ ነገር እንዳይፈጠር ፈልጌ ነው። እኔ ከዚህ በፊት ምንም አይነት ነገር እሷ መስማት ካለባትም እኔና አንቺ ጨርሰናል ሄደን። አሁን መምጣትሽ ለኔ በጣም እየጨነቀኝ በቃ እኔ እንደዚህ ሆነሽ ማየት አልፈልግም። አንድ ነገር እንድታውቂልኝ የምፈልገው ነገር አሁንም ወደፊትም እወድሻለሁ፣ አፈቅርሻለሁ። ግን ከዚህ በኋላ እኔና አንቺ በእንደዚህ አይነት ሁኔታ አንቀጥልም። በቃ ወንድም ነህ ብለሽኛል አይደለ? በቃ እኔ ደግሞ ወንድም ሁኜ ካንቺ ጋር መቀጠል የምችልበት ምንም አይነት ምክንያት የለኝም። ካንቺ መራቅ ነው የምችለው። እንደዛማ አይባልም ያልሽ። አሁን እሷም እኮ ያለውን ነገር ብላ ነው እየመጣች። አዳምጠኝ። እኔና እሷ የራሳችን ጉዳይ አለ አይደለ? እንጨርስ በቃ። አሁን አንዴ የተናገርከው ነገር በጣም ብዙ ነገር አበላሽታል። በቃ እኔ እሷ በእንደዚህ አይነት ሁኔታ እንድትቀርብኝ አልፈልግም። እሺ ይቅርታ በእናትህ ይቅርታ። አይደን ስለፈጠረሽ በቃ እኔ ከዚህ በኋላ ካንቺ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። ጨርሰናል አይደለ? ወንድም ይሁን ብለሽኛል አይደል? እኔ ደግሞ ወንድም መሆን አልፈልግም። ወይ ለምንድን ነው አንቺ ማትረግኝ? ይቅርታው ምን ይሰራልኛል? አንዴ ልቤን ሰብረሽዋል እኮ አይደለ? አንዴ አፍቅሬ ወድጃለሁ፣ ግሪስ ወድጄ አትንኪኝ። በቃ ከዚህ በኋላ እንደዚህ ምን አይነት ይኸውልሽ ሄደን የማልፈልገውን ነገር ትላንትና እንደዛ አቤል በማረም ተረጋግተው አዋራ ገባህ አይደል? ምንም ይሄ አዲስ ነገር የለውም። ተረጋግታ አንተ መጉዳት ፈልጌ አይደለም። አይ ሁሉ ነገር ስለነበረ አንተ እንድትጎዳ እያልኩሽ እኮ አይደለም። ሄደን ለምንድን ነው አንቺ ስኔን ማትረጂ? ዛሬ ላይ ይሄ ነገር ስለተነገረሽ ብቻ መጥቼ ወድጃለሁ ይቅርታ አድርጊልኝ እንድትይኝ አልፈልግም። በለገው ነገር ቢፈጠር እኔ አንቺ በሁለታ ታስረሽ ከኔ ጋር እንድትሆኝ አልፈልግም። ትላንትና ያንን ነገር አደረገልኝ ብለሽ እንደዚህ እንድትሆኝ አልፈልግም። በቃ ያንን ያደረኩት የራሴም ማንነት ስለሆነ ነው። አብሮ አደጌ ነሽ። ከቃቃ ሚስትነት ጀምሮ ያኔ የምወድሽ አፍቃሪሽ ነኝ። እወድሻለሁ፣ አፈቅርሻለሁ እያልኩ እስከ ዛሬ ስጨቀጭቅ የነበረው ለማትረጂኝ ሰው ነው። በቃ ዛሬ ትላንትና ያን ነገር ስለተነገረሽ ብቻ እንደዚህ መጠሽ እንድትሆኝ አልፈልግም። ውለታ ነው። እሺ ይቅርታ። በቃ ይቅርታሽ ምንም አያደርግልኝም። ሄደን አንዴ ልቤን ሰብረሻል እኮ ይሁን ከማየት አልፈልግም። በእናትህ ይኸውልሽ እኔ በጣም ደህና ነኝ። ከዚህ በኋላ በጣም ደህና ሆናለሁ። በቃ ወደ ራሴ ማንነት የምመለስበትን ነገር ሰጠሽኛል። ተመለስ ወደ ራስ ብለሽኛል አይደል? አቤል ዝም በል አይደለም፣ ዝም በል አትበል እንዴ። እሷም እኮ ነው ያበላሽውን ጉዳይ ራሴ እንዳስተካክል ፍቀድልኝ። በቃ ከዚህ በኋላ ሄደን ምንም እንድታረግልኝ አልፈልግም። በቃ እኔና አንቺ ከዚህ በኋላ ጨርሰናል። ሄደን ተረጋግታ አዋራኝ። እሺ ትናንትና ተረጋግተሽ አናግሪኝ ስትላት አልነበር? ትላንት ስልሽ ነበረ። እሺ ዛሬ እኔ ተሸንፌ መጣሁኝ። ወንድ ልጅ ሁኚ ግሪስ ስር ወድቄ እንደዛ ተሸንፌ በነበረበት ሰዓት ታዲያ የት ነበርሽ? ይሄን ንገሪኝ። ነበርኩ ጎን። ታዲያ ይሄንን ስትሰሚ አሁን ይሄንን ደም ተሰጠች ተብለሽ በዙሪያሽ ብዙ ነገር አስተካክልልሽ ስትባይ የምትመጪው ማንሽ? ለምን ትመጫለሽ? ውለታ ስላለብኝ። ውለታ ምን ያደርግልኛል? በውለታ ታሰርኩ ብለሽ እንድትመጪ አልፈልግም። ነገር የሚለውን ታዩና ትንሽ አይደብርሽም? እነዛ ብልጭ ነገር እያሳዩ እንደዛ ሲሸውዱሽ የነበሩ ሰዎች ማንም በብልጭ ሊሸውዱ። ለማንኛውም በቃ እኔና ከዚህ በኋላ ሄደን ምንም አይነት ነገር ተረጋጋ። አንድ ጥያቄ ልጠይቅሽ። ቆይ ስሚኝ፣ አንድ ጥያቄ ልጠይቅሽ። የምር ያሬድን ታፈቅሪዋለሽ ነው ነውስ ምንድነው? ነውስ ውለታ ስላለብሽ የመጣሽው? በስነ ስርዓት ንገሪንና የመጣሽው ይቅርታ እንዳደረግሽ ነው ምንድነው? እሺ በቃ ንገሪኝ፣ ሀሳብሽን ንገሪኝ። እሺ ምንድነው ፍላጎትሽ? ይቅርታ ነው እንድትሆን ነው የምፈልገው። ይቅርታ እንድታረግልኝ ነው የምፈልገው። ይቅርታ ነው አይደል የምትፈልጊው? አድርጌልሻለሁ። በቃ ሰላም ሁኚ። መንገዱን ጨርቅ ያድርግልሽ ፈጣሪ። አትሄድም። እንደዚህ ምን መሄድ አትችልም። አይ ነው አካባቢ እንደማትፈልግ አውቃለሁ። ያሬድ ተረጋጋና አዋራ ስለፈጠረ እኔ እንደዚህ እየለመንኩ እንደማትሄድ አውቃለሁ። ያሬድ በእናትህ እኔ ጨርሻለሁ። የራሴ መናገር የምፈልገውን ነገር ትላንትና እንደዛ እጄን ሴት ላይ ማንሳት የማልፈልገው ልጅ እንዳነሳ ያደረግሽኝ በጣም ስላናደድሽኝ ነበር። አልተቀየምኩም። በእናትህ በማርያም በቃ እኔ አልፈልግም እያልኩሽ ነው። በቃ ከዚህ በኋላ ምን ነው አንተ ያማል ዞር በለቅ አልፈልግም። ከዚህ በኋላ ዳግመኛ አጠገቤ እንዳትደርሺ። በቃ ጨርሻለሁኝ። በሁለት ታስራ የምትመጣ ሴት ነው ያልፈልግም። አንዴ ልቤን ሰብረሻል። አንተ ዝም በል እያልኩ እኮ ነው። አንዴ ልቤን ሰብረሻል። ከዚህ በኋላ በምንም አይነት ሁኔታ እኔና አንቺ ይቅርታ ነው አይደል አድርጌልሻለሁ። ሰላም ሁኚ። ያሬድ ነይ በቃ ተይው ይረጋጋና ሲረጋጋ እናወራዋለን። ችግር የለውም። እሺ እንደዛ አይደለም፣ እንደዛ አይደለም። በቃ ተረጋጊና ቢያንስ እሱ ሲረጋጋ እናወራዋለን። ገባሽ አይደለ? እኔ መረጋጋት አልችልም። በእናትህ እንሂድ። ችግር የለውም። እኔን ታሚኛለሽ? በቃ የምትፈልጊው ከሆነ ያሬድ ጎን አብረሽ መሆን የምትፈልጊ ከሆነ በቃ ሁሉም ነገር ይስተካከላል።
ገባሻ? እንደሚስተካከል ደግሞ የሆነ ቃል ገባልሻለሁ ከፈለግሽ ማለት ነው። አሁንም እሱ ጋር መሆን ፈልጋለሁ። እንደዚህ ከፍቶት እንደ ችግር የለውም። ተይው አሁን ኖርማል ነው። ይረጋጋና እኔ አናግረዋለሁ። ገባሻ? እኔ አይደል ያገናኙሽ ከሱ ጋር። ስለዚህ እንሂድ፣ ቤት እንሄዳለን። ዋናውን አንቺ ተረጋጊ። እንደሱ መሆን የለብሽም። እሱ ጋር ለመሆን ምንም ማድረግ አለብኝ። ምንም አደርጋለሁ። ነፍሴን ህይወቴን እሰጣለሁ። እሱ እየመሰለው ያለው አሁን በዚህ ሰዓት በቃ እንደዚህ ስላደረግሽ ነው። ገባሽ አይደል? ትናንትና እንደዛ ስላልኩሽ በዛ ምክንያት ተከተለሽ ስለመጣሽ መሱ ስለመሰለው ነው። በቃ አንቺ ደግሞ በትክክልም ፍላጎትሽን መናገር አለብሽ። ገባሽ አይደል? ዝም ብሎ ሌላ ያልሆነ ነገር ሳይሆን በስነ ስርዓት የምፈልጊውን ነገር ከሱ ጋር ምን ማድረግ እንደምፈልጊ መናገር አለብሽ። አሁን ያሬድ ጋር ብቻ መሆን ነው ፈልገው እና ትሆኛለሽ። ብቻ አንቺ ተረጋጊና አይደለም እኮ እንሄዳለን። ተረጋጊ እንዴ፣ ሰላም ይሆናል። ሁሉም ነገር እኮ ይቀየራል። ምን ነሽ ነው? አሁንም ራሱ ሊጎዳ ይችላል። ምንም አያደርግም። ምንም አያደርግም። ገባሽ? እመኝ ዝም ብለሽ ችግር የለውም። እሺ ሄደን ተረጋጊ። እስከዛሬ ለምን ግዴታ መደበቅ ስለነበረበት ነው የደበቅንሽ። እኛ በእንደዚህ አይነት መልኩ እንድንቀርብሽ አንፈልግም ነበር። ገባሽ አይደል? ስለዚህ እውነቱ ይሄ ነው። ለምን ያለው ነገር የሆነው ሰው እንደዚህ ሳስቀይም ለምን ዝም አልከኝ? እሱንም እንግዲህ ሁሉም ሰው ያየው ነገር እኮ ነው። ገባሽ አይደል? አንቺ የራሴ ህይወት አለኝ ምናምን አልሽ። ስለምን ህይወት እንደሆነ አላውቅም። ገባሽ አይደል? ሌላ አላውቅም። ብቻ ተረጋጊ፣ ችግር የለውም። ገባሽ አይደል? የምር የምታፈቅሪ ከሆነ የትም አይሄድም እሱ። ገባሽ? የትም አይሄድም። ይሄንን ነው ልነግርሽ የምችለው ነው። እንሂዳለን። እሺ አሁን እንሂድ፣ በቃ አንሄደን እንሂድ፣ ቶሎ በእናትህ ሳይርቅ እንሂድ፣ እንድረስበት። እሺ ፋሚሊ